الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ውድ ምእመናን መጅሊስ ላይ የተመረጡ ወንድሞችን አባቶችን ስንመክር እኛ ደግሞ ሰፊው ማህበረሰብ ተከታዩ የሚወስዳቸውን ሁለት አደራ ሰጣለሁ። የመጀመሪያ ሁሉን ኃላፊነት ለመጅሊስ ማሸከም ስተት። መጅሊስ ያለው አቅም ውስን ነው። ያለው የሰው ኃይል ማምፓወር የምንለው ያለው የፋይናንስ አቅም ውስን ነው። የአመራር ብቃታቸው ውስን ነው። የሚመሩት ህዝብ በጣም ሰፊና ግዙፍ ነው። መጅሊስ ሁሉን ነገር ይሰራል የሚል የተሳሳተ አመለካከትም እኛ ጋር መታረም አለበት። እያንዳንዳችን በነፍስ ወከፍ ኃላፊነት መውሰድ አለብን። መርከዞችን ማቋቋም፣ የተክቢስ ተቋሞችን ማቋቋም፣ ዩኒቨርሲቲዎችን ማቋቋም፣ ኤንጂኦዎችን አቋቁመን ህዝብ መርዳት፣ ዳዕዋ ማድረግ የመጅሊስ ኃላፊነት አይደለም፣ የሁላችን ኃላፊነት። ከመጅሊስ ምንጠብቀው እገዛን፣ ከመጅሊስ ምንጠብቀው ነገሮችን መደላድሉን ማመቻቸት ብቻ ነው። ስራው ግን የሌና ያንተ። ብዙ ሰው ከኃላፊነት ለመሸሸት የሆነ ችግር ሲፈጠር ገብቶ አይፈታው። መጅሊሱ ምን እያደረገ ነው ይላል። ይህ ከአላህ ዘንድ ከተጠያቂነት አያድነን። አሁን መጅሊስ ላይ የተመረጡ ወንድሞቻችን አባቶቻችን ሊወስዱ ቢገባውን ኃላፊነት ልንጠቁማቸው የሚገባውን ነገር ዛሬ እዚህ መድረክ ላይ ለማለት ወደድነ። እርግጥ ነው እንደምታውቁት በቅርቡ ምርጫ ተደርጓል። የምርጫው ይዘት ሙሉ ለሙሉ ምንጠብቀውን ያህል ባይሆንም ከፊል ደመናማ ሆኖ ተጠናቋል። ይበል የሚያሰኝን እርምጃ ጀምሯል። ሰፊ ርቀት ይቀረዋል። ከተመረጠበት ሰዓት አንፃር፣ ካካታችነቱ አንፃር፣ ከምርጫው ሂደት ስንክሳር አንፃር ብዙ የሚባል ነገር ቢኖርም ከመራቅ መምከር፣ ከመተቸት መደገፍ ሳይሻል አይቀርም የሚለው የበሳል ሰዎች አስተሳሰብ ነው። ታዲያ ዛሬ በዚህ መድረክ እነሱም የሚወስዱትን ኃላፊነት እኛም እንደ ህዝብ እንደ ተመሪ የምንወስደውን ኃላፊነት አደራ ለማለት ወደድን። እንደምታውቁት መሪነት በእስልምና ትልቅ ቦታ ተሰጥቶታል። አንድ ሰው የህዝብ መሪ የህዝብ አስተዳዳሪ ሆኖ ፍትሃዊ ከሆነ ከአርሽ ጥላ ስር ከሚጠለሉት 7 ሰዎች ውስጥ አንዱ እሱ ነው። መሪነት በትክክል ከመራሃው ትልቅ ትርፍ ያለው፣ በመራሃው ህዝብ ልክ አጅር የምታገኝበት፣ ከተንሸራተት ካዳለጠ ፍትሃዊ ካልሆንክ ሙስና ላይ ከወደክ ደግሞ ወንጀሉ ከግለሰብ አልፎ በኡማ የምትጠየቅበት የከበደ ኃላፊነት። ታዲያ 3 ነጥቦችን አደራ ለማለት ወደድን። የመጀመሪያው መጅሊሱን ተመርጣችሁ ወንበሩን